ይሄ ነው እንግዲህ ክሪቲፋይ ቲቪ አፕ የምላችሁ ስልካችሁ ላይ መጠቀም ትችላላችሁ። ለቴሌቪዥን መጠቀም ትችላላችሁ። ለፈለጋችሁት ነገር ይሄን ተጠቅማችሁ ነው ኳስ መከታተል የምትችሉት። እንደፈለጋችሁ መጠቀም ትችላላችሁ። ይሄን ነው አፕ ስቶር ላይ ታገኙታላችሁ። ኮኔክሽኑ በጣም ዝቅተኛ በሆነ ነው የምትጠቀሙበት። ውድ ቤተሰቦቼ ዛሬ ደግሞ በአዲስ መረጃ ተመልሻለሁ። ኳስ ለማየት ተቸገርን ያላችሁ ፕሪሚየር ሊግ የሚሆን የተለያዩ የኳስ ስርጭቶችን በቀጥታ ለማየት መፍትሄ ሊሆን የሚችል አንድ አፕ ይዤላችሁ መጥቻለሁኝ። ይህ አፕ ስልኩ ላይ እንደምታዩት ክሪቲፋይ የምትባል የኳስ ቻናል ናት። ሁሉንም ኳስ ስርጭቶች ማየት ትችላላችሁ በዚህ አፕሊኬሽን። ስልኬ ላይ ዳውንሎድ አድርጌያለሁ እኔ። እናንተ ፕሌይ ስቶር ገብታችሁ ታገኙታላችሁ። ወይም ደግሞ በተለያዩ ኳስ እና የተለያዩ አፕሊኬሽን አፕሎድ የሚያደርጉ ቻናሎች ላይ ማግኘት ትችላላችሁ። ስለዚህ እኔ ላይ በምታዩት መልኩ እዚች ጋር ይቺ አፕ ነች ማለት ነው። ይቺን አፕ ተጠቅማችሁ ስልካችሁ ላይ እንዴት ኳስ እንደምትመለከቱ ነው ማሳያችሁ። አሁን እያያችሁ ያላችሁ ይቺን ማለት ነው። ይቺን አፕ ተጠቅማችሁ ኳስ መመልከት ትችላላችሁ። ይቺን አፕ ለመጠቀም መጀመሪያ ቤት ውስጥ የሚያስፈልጋችሁ ነገር አለ። ምንድነው የሚያስፈልጋችሁ? ዋይፋይ ነው። ወይም ደግሞ ትንሽ ሜጋባይት ስለሆነ የሚፈልገው በቀላሉ ዳታ ገዝታችሁ መጠቀም ትችላላችሁ። ስለዚህ ይቺን የት ላይ ነው የምታገኟት? ፕሌይ ስቶር ላይ ታገኛላችሁ ማለት ነው። በተጨማሪም ሌላ አፕ አለ እንደዚህ ኳስ ልትመለከቱበት የምትችሉት። እዚህ ጋር የምታዩት ካለ ድራማ ላይቭ የሚል አለ። እዚህ ጋር የምትመለከቱት አፕ አለ። ይሄንን መጠቀም ትችላላችሁ። የተለያዩ ኳስ ቻናሎች ስርጭቶች ሊያሳይ የሚችል ነው። ስለዚህ ይሄን ማየት ትችላላችሁ። በዚህ መጠቀም ትችላላችሁ። ኤኒዌይ ብዙ ማሰራጫ የኳስ ማሰራጫ እንትኖች ስላሉ ነው አፖች። ስለዚህ እኔ ግን ዛሬ ይዤላችሁ የመጣሁት በደንብ ተመራጭ ነው የምለው በጣም በጥሩ ሁኔታ ኳስ ሳይቆራረጥ በፈለጋችሁ አማርጣችሁ የምታዩበት ክሪቲፋይ አፕ ነው። እቺን አፕ ጉግል ፕሌይ ላይ ታገኙታላችሁ። እዚያ ላይ ገብታችሁ በዚህ በምታዩት መልኩ ኳስ ስርጭቶች እንደዚህ ያሳያችኋል ማለት ነው። ካታጎሪ አለው። የፈለጋችሁትን ነገር ታያላችሁ። ይኸው እዚህ ጋር የምታዩት መልኩ ስፖርት አለ። የተለያዩ ነገሮች አሉት። ስለዚህ በዚህ ኳስ ቻናል ኳስ መከታተል ትችላላችሁ። ቪዲዮውን ከወደዳችሁት ላይክ፣ ሼር እያደረጋችሁ አበረታቱኝ። አመሰግናለሁ።